ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛው ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት አንድ አመት ፋብሪካ ለመገንባት በደንብ አድምጡ ቤት ለመገንባት አይደለም ፋብሪካ ለመገንባት የሚችል ነገር እኮ ዘርዝራቸዋል እኔ ግን እናንተ ሰልፍ ይሰጣሉ አላረኩም ለምን አምናችሁ ብራችሁን ሰጣችሁኝ አብረን እንስራ ብላችሁኝ ኑ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ ልል አልልም አንዳንድ ተንኮለኛ በግሩፕ መተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም ያንዱ እኮ ነው ያንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎርም ማሽን ይባላል 60 ሚሊዮን ብር ይሄን እኮ ነው የተሸከምኩት እህቶቼ ግን ሊረዱ አልቻሉም እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው እንዴ እኔ በፈልግ እኮ ስራ አጣጥፍበት ነበር እኮ ብራንች ከፍትበት ነበር መኪና ገዛበት ነበር እቤት ገዛበት ነበር ሱቄን አስፋፍቼ ትልቅ አድርገው ነበር